ሰላም ቤተሰቦች፣ በዛሬው ቪዲዮ ላይ የኢትዮጵያን የቴክኖሎጂ አስደናቂ ታሪክ እንቃኛለን። ከጥንታዊ መንግስታት የምህንድስና ድንቆች እስከ ዘመናዊ ዲጂታል ፈጠራዎች የኢትዮጵያ የቴክኖሎጂ ጉዞ ጠንካራ የትውፊት የጥንካሬና ወደፊት አስተሳሰብ ድብልቅ ነው። ከ2000 ዓመታት በፊት በአክሱማይት መንግስት እንጀምር። ይህ ጥንታዊ የአፍሪካ ግዛት ኃይለኛ ብቻ ሳይሆን በቴክኖሎጂ የተሻሻለ ነበር። ከሰሃራ በስተደቡብ ባሉ አገሮች ውስጥ ለመጀመሪያ ጊዜ የወርቅ የብርና የነሐስ ሳንቲሞችን በማውጣት ስቴሌ የሚባሉ ግዙፍ የድንጋይ ሐውልቶችን ሰሩ። ከመሬት በታች ያሉ መቃብሮችን ቀርጸዋል። ደጋማ ቦታዎችን በብቃት ለማልማት ውስብስብ የግብርና እርከኖችን እና የመስኖ ዘዴዎችን አስተዳድረዋል። ወደ ዛጉዌ ሥርወ መንግሥት በፍጥነት ወደፊት እና በዓለም ላይ ካሉት ታላላቅ የሥነ ሕንፃ ድንቆች አንዱን የላሊበላ ውቅር አብያተ ክርስቲያናት እናያለን። እነዚህ ሙሉ በሙሉ ከጠንካራ ዓለት የተቀረጹ ናቸው፣ ከላይ ወደ ታች ምንም ሳይጠቀሙ የእጅ መሳሪያዎች። ይህ ጥበብ ብቻ ሳይሆን በጊዜው የላቀ የሲቪል ምህንድስና ነበር። ኢትዮጵያ ቀደም ሲል የመረጃ ቴክኖሎጂን በመጠቀም በእጅ የተሰራ ብራና፣ ባህላዊ ቀለምና የጽሑፍ ችሎታዎችን በመጠቀም ሃይማኖታዊ ጽሑፎችን ትጠብቃለች። በ1500ዎቹ ኢትዮጵያ ከባሩድ ቴክኖሎጂ እና መድፍ ጋር የተዋወቀችው በዋናነት ከፖርቹጋሎች ጋር በመገናኘት በአህመድ ግራን ላይ በተደረጉ ጦርነቶች ወቅት ነው። በ19ኛው ክፍለ ዘመን መገባደጃ ላይ በዳግማዊ አጼ ምኒልክ ዘመን ኢትዮጵያ ዘመናዊ መሳሪያዎችን ተቀብላለች። አብዛኛው አፍሪካ አሁንም በቅኝ ግዛት ስር በነበረችበት ወቅት የአዲስ አበባ ጅቡቲ የባቡር መስመርን አስፋፍቷል፣ የቴሌግራፍ መስመሮችን ገንብቷል፣ የከተማ መሠረተ ልማትን አስፋፍቷል። በአጤ ኃይለ ሥላሴ ዘመን ኢትዮጵያ በ1946 ዓ.ም የኢትዮጵያ አየር መንገድን ጀመረች። አሁን ከአፍሪካ ቀዳሚ አየር መንገዶች አንዱ ነው። የሬዲዮ፣ የቴሌቪዥን እና የቴሌፎን ስርዓቶችን በማስተዋወቅ ትምህርትን ከዘመናዊ ትምህርት ቤቶች እና ዩኒቨርሲቲዎች ጋር ቅድሚያ ሰጥተዋል። በደርግ ዘመን ከ1974 እስከ 1991 ዓመተ ምህረት ትኩረቱ ወደ ወታደራዊ ቴክኖሎጂ ቢቀየርም ቀደምት ዋና ዋና ኮምፒውተሮች በባንኮች እና በመንግስት መስሪያ ቤቶች መታየት ጀመሩ። ኢትዮጵያ ከኢንተርኔት ጋር ስትገናኝ የዲጂታል ዘመን በ1997 ደረሰ። እንደ ስኩልኔት እና ወረዳኔት ያሉ ፕሮግራሞች ዲጂታል መሳሪያዎችን ወደ መማሪያ ክፍሎች እና የአካባቢ መስተዳድር ቢሮዎች አምጥተዋል። አሁን ኢትዮጵያ የኤአይ ምርምርን፣ የሞባይል ባንክን እና የስፔስ ቴክኖሎጂን እንኳን ተቀብላለች። በ2019 ሀገሪቱ ግብርና እና የአየር ንብረት ቁጥጥርን ለማሻሻል የመጀመሪያውን ሳተላይት የፕረስ 1 አመጠቀች። እንደ ቴሌቢር እና አሞሌ ያሉ ዲጂታል የክፍያ መድረኮች ሰዎች በተለይም በገጠር አካባቢዎች እንዴት እንደሚሰሩ አብዮት እያደረጉ ነው። ኢትዮጵያ ራሱን ወደ ቴክኖሎጂ መር ኢኮኖሚ የማሸጋገር ተልዕኮ ላይ ትገኛለች። የመንግስት የዲጂታል ኢትዮጵያ 2025 ስትራቴጂ በአይ የውሂብ ሳይንስ፣ የሳይበር ደህንነት እና የአይሲቲ ትምህርት ላይ ያተኩራል። በፈጠራ ማዕከሎች፣ በቴክ ፓርኮች እና እያደገ የመጣው የኢንተርኔት አገልግሎት መጪው ጊዜ ተስፋ ሰጪ ይመስላል። ስለተመለከቱ እናመሰግናለን። የኢትዮጵያ የቴክኖሎጂ ጉዞ እንደኛ አበረታች ሆኖ ካገኙት ስለ አፍሪካ ፈጠራ እና ታሪክ ተጨማሪ ይዘት ለማግኘት ላይክ፣ አስተያየት መስጠት እና ሰብስክራይብ ማድረግዎን ያረጋግጡ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።